ቲክቶክ አዋርዱ ለማን ነው የሚገባው ያላችሁ? ለሁለቱም አይገባም። ለአዶናይም አይገባም፣ ለዩቲም አይገባም። ለኔ ነበር የሚገባው። ለምን? ቲክቶክ ክሪኤቲቭ አዋርድ ምን ማለት ነው? ክሪኤቲቭ የሆነ ሀሳብ ያለው አዳዲስ ሀሳብ ያመጡት። ምንድነው አዲስ ሀሳብ ያመጡት? እኔ ጋር ነው። እስቲ ሃይማኖት ብትሉ አዲስ ነገር ነው፣ በዓለም ያልታየ። በፖለቲካ ብትሉ በአዲስ የፖለቲካ አመጣጥ ነው የመጣሁት፣ አመፃዊ ፖለቲካ ስርዓት። በሁሉ ነገር አዳዲስ ነገር ይዤ የመጣው ነኝ፣ ያው ከፈጣሪም ቢሆን። እነሱ ምንድነው ይዘው የመጡት? ምንድነው? እስቲ አንድ ሀሳብ አዶናይ ሰግጥ ምናምን የሚል ነገር ነው የመጣው። እዩቲስ ምን ይዛ መጣችሁ? እነሱ አትዋሹ። ምንድነው? ሌሎቹ ቲክቶከሮችስ ምን አላቸው? የሚያሳዝነው መንግስት እኔን አስሶ ሊሸልመኝ ይገባ ነበር፣ ግን ይሄ መንግስት ዘር ነው የሚመለከተው፣ ፖለቲካ ነው። ከብዙ ነገር አንጻር ለሱ መሰከስ መቻል አለበት። እኔ ደግሞ ሌላ በህልሜ አይቼ የተናገርኩት ነገር እንዳለ ቲክቶከሮች ለመንግስት ማስታወቂያ ሲሰሩ አየው ብዬ ከ6 ወር በፊት ቪዲዮ ሰርቼ ነበር። 5 ወር ምናምን አካባቢ ተመልከቱት። እያንዳንዱ እነ ብሩክ እነ አዶናይ እያንዳንዱ ለመንግስት ማስታወቂያ እየሰራ አምባሳደር እየተባለ ነው ያለው። ይህን ቪዲዮ መች ነው የሰራሁት? እኔ ህልም አይቼ። እኔ እኮ ህልሜን አትሰሙም። የምር ይኸው እውነት ተናገሩ። የሰማችሁ ግን ተው ተው። እኔ ስወጣ እሳተ ገሞራ መጣ፣ የፈጣሪ ኃይለኛ ቁጣ እግሬን ተከትለው፣ እንዲሁም በሽታ መጣ፣ ቫይረስ። እንግዲህ ነብይ መሆኔን ማረጋገጫ በብዙ መንገድ እየሰያችሁ ነው ፈጣሪ። ሌላው ደግሞ እናንተ እንደ እሳተ ገሞራ መፈንዳት አለባችሁ ነፃነታችሁን ለማምጣት በአመፅ። ኢትዮጵያውያን እሳት ናችሁ። ልክ እንደ እሳተ ገሞራው ኦሮሞ፣ አማራ ሳትሉ ትግሬ ሳትሉ ፈንዱ። ልክ እንደ እሳተ ገሞራው ውጡ አመፅ። በዚህ መንግስት፣ በዘረኛ መንግስት፣ በዚህ ገዳይ መንግስት ሰላም ለማግኘት የምትፈልጉ ከሆነ ነፃነታችሁን የምታውቁት በአመፅ ነው። አመፅ ፍቅር ነው። አመፅ ሰላም ነው። አመፅ አንድነት ነው። አመፅ ህብረት ነው። ስለዚህ ይህን ፈጣሪ ሲያሳያችሁ ነው። አምፁ፣ አንድ ላይ ሆ ብላችሁ አምፁ። ሰውየው የሚያደርገውን አያውቅምና። እንዲሁም የሱ አጋፍሪዎች በፍቅር አምላክ ስም እባካችሁን እናስተውል፣ አንድ ነገር እናድርግ። ሰላማችሁ ይብዛ። መንፈሱን የሚያደፋፍረውን 32ቱን መንፈስ ለእናንተ ልኬዋለሁ ከመናፍስቱ ጋር። በፍቅር አምላክ ስም አትፍሩ። መፍራት የሰይጣን ነው። መደበቅ፣ መሸሽ፣ መዋሸት የሰይጣን ነው። ፍራቻ የሰይጣን መሆኑን አስተውሉ። ፊት ለፊት የፈለግከውን መናገር አለብህ ወንድሜ እህቴ። እባካችሁ ወገን ተነሱ፣ እባካችሁ ሰላማችሁ ይብዛ። ኢትዮጵያ ውስጥ እኔ ስወጣ በሽታ መጣ። ይህ ታዲያ እርግማን አይመስላችሁም? ባለፈው ድሬዳዋ ላይ ስፈነክት ጎርፍ መጣ። አሁን ግን ክሰውናል። አመፅ በማስነሳት ቅድሚያ እነሱ ነው የወጡት። እውነት ለመናገር እውነት ለኢትዮጵያ የሚያዋጣው አመፅ ነው። አመፅ የማትወጡ ከሆነ ብሔርተኛ የምትሆኑ ከሆነ ዋጋ የለውም። አማራ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ፣ ደቡብ ነኝ የሚለውን አቁሙና አሁን የሚያዋጣን አንድነት ነው። በአንድነት ውስጥ ጠንከር ያለ አመፅ እናንሳ።